በእርግጠኝነት ይህን ቪዲዮ ከሚመለከቱ ሰዎች መሃል አንተም ልትሆን ትችላለህ። መጀመር የምትፈልጉት ነገር አለ፣ መጀመር የምትፈልገው ነገር አለ። ነገር ግን ደግሞ ያን ነገር ለማድረግ ሞቲቬሽኑ አታል። ምናልባትም ደግሞ የሆነ እየያዘ ነገር አለ። ምናልባት ያ ፍርሃት ሊሆን ይችላል እና እኔም እዚህ ነገር ውስጥ ነበር። ማለትም ይህን ዩቲዩብ ቻናል ከአንድ ዓመት በፊት ሊከፍተው ሳስብ ብዙ የያዙ ነገሮች ነበሩ። ፍርሃት ነበር፣ ፍላጎቱ ማለት ሞቲቬሽኑ አልነበር። ነገር ግን ማድረግ እንደነበረብኝ አውቄ ነበር እና ለመጀመር ነው ለመናገር ጊዜ ወስዶብኛል። ካሰብኩት ጊዜ በላይ ወስዶብኛል እና እኔ አሁን ጀስት አንድ ደቂቃ ስጡኝና ያን የፈጀብኝን ጊዜ ለእናንተ አጥብቤ አንድ ደቂቃ ብቻ ስጡኝ እንድትጀምሩ አደርጋቸው ላይ ነገር ምናልባት ያ ጂም ሊሆን ይችላል። ምናልባት እንደኔ ዩቲዩብ ላይ ወታችሁ ለመለፍለፍ ሊሆን ይችላል። ኢቭን ቢዝነስ ሊሆን ይችላል። ያን ነገር እንድትጀምሩ የሚያደርጋችሁን አንድ ነገር እነግራችኋለሁ። ሶ ሁላችንም የሰማን ያለው ነገር ምክንያታዊነት አለ እዚህ ጋር ስሜት ማድረግ እንዳንጀምር ያደረገን ነገር ስሜት ነው። ምናልባት ፍርሃት ነው፣ ምናልባት ሞቲቬሽን የለንም። ነገር ግን ስቲል ለማድረግ ማለትም ማድረግ እንዳለብህ ካመንክ ማድረግ እንዳለብህ ካወቅ እነዚህ ስሜቶች ሊይዙ አይገባም። ምክንያቱም እኛ የምናስበው ፍርሃት ሲሰማን፣ ጥርጣሬ ሲሰማን የምናስበው ነገር የነገር ትክክል አለን ብለን ነው የምንቀበለው። ጂም መሄድ እንዳለበት ታምናለህ፣ ትክክለኛ ውሳኔ እንደሆነ ታውቃለህ። ነገር ግን ውስጥ የሚሰማ ፍርሃት ትክክለኛ ውሳኔ እንዳልሆነ እንዲሰማ ያደርጋል። እና አንድ ነገር እንድትረዱልኝ እፈልጋለሁ። ስሜቶቻችሁ እናንተን አይገልጹም። ምናልባትም የምታስቡት ነገር እናንተን አይገልጽም። ፈራክ ማለት ያ ነገር ትክክል አለ ማለት አይደለም። ሞቲቬሽኑ የለም ማለት ያ ነገር ማድረግ የለብን ማለት አይደለም። ጀስት ስሜቶች እንደሆኑ እንድትቀበል እፈልጋለሁ። እናም በምክንያታዊነት ተጉዘ ያ ነገር እንድትወስን እፈልጋለሁ። ምክንያታዊነትን አስቀድም። ይህ ነገር ማድረግ አለብን የለኝም? አዎ አለብን። ለምን? እንደዚህ ጥያቄዎችን ስደረደር ማድረግ እንዳለበት ታውቃለህ፣ ማድረግ እንዳለበት ትቀበላለህ። እኔም እንድጀምር ያደረገኝ ነገር ያ ነው። ስሜቶቹ እንዳሉ ሁላ ፍርሃቱ እንዳለ ሁላ እንደጀምር ያደርገኝ አንድ ነገር ምክንያት ሆነ። ራሴን ደጋግሜ ጠይቅ ለምንድን ነው ነገር ማድረግ የምፈልገው? ለምን 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 ያልኩ ሴት ለመጀመር ምክንያቱን አገኘ እና እስካሁን ለተከታተላችሁ ሰዎች ከልብ አመሰግናለሁ ማለት ነው። ቪዲዮውን በዚህ መልኩ አጠናቅቄዋለሁ። በጣም አጭር ናት፣ ነገር ግን ደግሞ ፕሮባብሊ አንዳንድ ሰዎችን በጣም ይጠቅማል። ለአንዳንዶች ምናልባት ብዙም ቫልዩ ሊኖረው ይችላል። ነገር ግን ለአንዳንዶች ተጨባጭነት እንዳለው አምናለሁ ማለት ነው። እስከ ቀጣይ ቪዲዮ ድረስ ቻው ቻው።